አዶናይ የት ነው ያለው? ወንድም እኮ አርቦኛል። ጎዳና ላይ ነው ታንተ ከኔ እድሜ ቀንሼ ሰጠ ነበር። ነገር ግን በጣም ነው የምታሳዝነው። የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት ነው። ሰላም ውድ ቤተሰብ እንደምንቆያችሁ፣ እኔ እግዚአብሔር ይመስገን ሰላም ነኝ። በዛሬው መረጃችን በአዶኒ መታሰር ምክንያት ብዙ ጩኸቶች እየተሰሙ ነው። ህፃናት እየጮሁ ነው፣ ሽማግሌዎች እየጮሁ ነው፣ ወጣቶች እየጮሁ ነው። በሚገርም ሁኔታ የፌደራል ፖሊሶች ለአዶናይ እየተከራከሩ ይገኛሉ ማለት ነው። እነዚህንና መሰል መረጃዎችን ትኩስ አዳዲስ ሰበር መረጃዎችን ወደ እናንተ ይዤ መጥቻለሁ። እስከ መጨረሻ ተከታተሉ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ወደ መረጃዎቹ ወስዳችኋለሁ። የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይህንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይን አስፈቱት። እኛ ማንም የለንም ያለ አዶናይ። ተስፋችን አዶናይ ነው። በእናታችሁ አስፈቱት። ያለሱ ምሳ ቁርስ እራት በልተን አናውቅም። ካየነው አንድ ቀን ሆኖናል። የቲክቶክ ቤተሰቦቻችን አዶናይ ምን አድርጎ ነው የታሰረው? ፍጻሜን አላውቅም ማሬን ጋይሶች አዶናይ ምን አድርጎ ነው የታሰረው? እና ፍትህ ያለን እንጠዋለን። ፍትህ ላይ አዶናይ ጋይሶች፣ አሁንም እረግማለሁ። ፍትህ ላይ አዶናይ ጋይሶች፣ ሁላችሁም ሼር ኮፕሊንግ እያደረጋችሁ ለህዝብ አድርሱ። ይኸው ዛሬ በወላይታ ውስጥ ላይ እኛ ፍትህ ላይ አዶናይ ያለን ወጥተናል። ይኸው ሰው ሁሉ ከተማ ውስጥ ይኸው ረብሻ ፈጥሯል። ፍትህ ላይ አዶናይ ያለ እና ሁላችሁም ሼር ኮፕሊንግ እያደረጋችሁ እስኪ አንድ ጊዜ ይሄንን አስቀያሚ ቪዲዮ አይተን እንመለስ። ከዛ በኋላ ሐሳብ እንሰጥበታለን። ዳይ ወደ ቪዲዮ ሰግጣለን ይሰማል በደንብ። ስለ ስግጥ ፈመስ አንድ ነገር ላስረዳችሁ። ኦኬ መፈመስ ማለት ቲክቶክ ላይ ብቻ አይደለም። አንድ ነገር ላይ የሆነ ስራ ጀምረህ ችክ ብለህ ተማምነህ በዛ ነገር ስትቀጥል ማለት ነው ሁሌም ስኬት ማማያ ላይ ትደርሳለህ። ስኬት ማማያ ላይ ስትደርስ ደግሞ ትሸምሳለህ። በአንተ ስራ ላይ ያሉ በአንተ ስራ ዘርፍ የተሰማሩ ሰዎች ያውቀዋል በደንብ አድርገው መጣ እንደገና ይወጣልብህ ወሰደብህ እንትን አደረገብህ። ቢካዝ ለምን ሰግጠህ ስለምትሰራ ስለምትተማመን አይደል እንዴ? አዶናይ አሁንም ቦላ አንተ እድሜ ይስጥህ። አይቻልም እንጂ ብቻለኝ ኖሮ ከኔ እድሜ ቀንሼ ሰጠ ነበር። ነገር ግን ከኔ እድሜ በታች ስለሆንክ አንተ፣ እኔ ደግሞ በጣም ትልቅ ሰው ስለሆንኩኝ እድሜን ቀንሼ መስጠት የሚችል አይመስለኝም። ሁሉም ነገር ግን የእግዚአብሔር ፍቃድ ነው። ዳንኤል በንጉሱ መብልና መጠጥ እንዳይረክስ በልቡ ማሰበ፣ እግዚአብሔርም በጃንደረቦቹ ፊት ሞገስን ሰጠ ይላል መጽሐፍ ሲናገር ማለት ነው። ስለዚህ ሰዎች እባካችሁ ከምንም በላይ አንድ ሰው ሞገስ ያስፈልገዋል። ሞገስ ካለው በየትኛውም ቦታ ላይ ተቀባይነት ይኖራቸዋል። አሁን የዚህ ልጅ ነገር ልክ እንደዛ ነው። ሞገስ አግኝቷል። በቃ እግዚአብሔር ሞገስን ሰጥቶታል፣ ተቀብቷል፣ አለቀ በቃ። ወደድንም ጠላንም አሚን ብለን መቀበል ነው መቻል ያለብን ማለት ነው። ከዚህ በኋላ አዶናይን የምናገር ሰው አዶናይ አይደለም ጋርድ ብቻ ሳይሆን እንደውም በስናይፈርና በዲሽቃ ነው የምናጅበው ማለት ነው። አዶናይን ነካ ማለት በዚህ መጣ ማለት ነው። ሰላም ለኢትዮጵያ ይሁን። ታንኪዩ። በጣም ነው የምታሳዝኑ። የምር በጣም ታሳዝናላችሁ አንዳንድ ግለሰቦች ማለት ነው። እናንተ ምን አይነት ኢትዮጵያዊ ነው ማየት የምትፈልጉ? እናንተ ምን አይነት ኢትዮጵያዊ የሆነ ወጣት ነው ማየት የምትፈልጉ? መልካምን የሚያደርጉ ከዘረኝነት የራቁ ማየት የማትፈልጉ ከሆነ ምን አይነት ወጣት ነው ማየት የምትፈልጉ? እሺ በቅናት ወንድሙን የሚገል ወንድሙን የሚያጠፋው የወንድሙን እጅ የሚቆርጥ ነው ማየት የምትፈልጉ? እንዴ ስንት ከፍሎክ ነው ምናምን የምትሉኝ? እኔ ልንገርህ አንድ ግለሰብ እንኳን በከፍለኝ ዋጋ ይቅርና
እኔ በግሌ ለሀገሬ ዋጋ ከፈልኩኝ እንጂ ሀገሬ ራሱ ለእኔ የከፈለች ዋጋ የለም። አንድ ዋጋ የከፈለልኝ ክርስቶስ ነው ለዛሬ እንድደርስ ምክንያት የሆነ ታውቃለህ። እኛም ቪዲዮ ራሱ ያን ቪዲዮ ራሱ አይቶ አያውቅም እስከዛሬ። እሱ እንዲህ ደግሞ አይደለም እኔ የሰራው። በሶሻል ሚዲያ የከፈታችሁት የሆነ ፕሮፓጋንዳ ደግሞ አለ። እንደዚህ ሆኖ በቃ ተውት። እኛ እኮ በየትም ብትመጡ አለን እንመልሳችኋለን። እናንተ አጥጋቢ መልስ እንሰጣችኋለን። እዚህ ሀባሻ ነው እዚህ ሀምባሻ የሚለው የሆነ ወሬ አለ። እንደዚህ አልቆ ብሎ ይነፍሳል። ይሄ እንግዲህ የቅናት ብዛት ነው። ቅናት ከዚህ የተነሳ እኮ ነው የወንድሙን እጅ የሚቆርጥ የወንድሙን አንገት የሚቆርጥ ከዚህ የተነሳ እኮ የዚህ ፍሬ ናቸው እኮ የሰይጣን መናፍስቶች ልጆች ናቸው እኮ በመልካም የሆነ ነገር የሚናደዱ መልካም በሆነ ነገር የሚቀኑና በቃ ከቅናታቸው ብዛት የወንድማቸውን ነፍስ የሚያጠፉ ማለት ነው። ስለዚህ ምን አይነት ኢትዮጵያዊ ነው ማለት የምትፈልጉ? እኛ ባይዘው መልካም ነገር ስናይ መልካም ነገር የተሰራውን የተደረገውን አይተን ሼር የምናደርጉ ሰዎቹ መልካም ነገር አድርጎ የማያውቁ መልካም ነገር ሲያደርጉ ምን አይነት ተቀባይነት እንዲኖራቸው ለመግለጽ አክል ባይዘው ይሄ ልጅ ላይ ተናገራችሁ አልተናገራችሁ አወራችሁ አላወራችሁ እሱ እስከዛሬ ቪዲዮውን ራሱ አላየም። እኔ ተናገርኩ እኔ ምን አልኩ አይ ዶንት ኬር አገባኝም። ይሄ ልጅ ላይ ተናገራችሁ ምን አላችሁ አወራችሁ ልጁ የከፍታ እንትን ላይ ነው ያለ ዞር ብሎ እናንተ ወለ የሚያዳምጥበት ጊዜ ይኖራል ብዬ አላስብም። እና ከንቱ አትልፉ። ቤትም ብትመጡ ደግሞ እኛ እንመልሳችኋለን። በየትኛውም መንገድ ብትመጡ አለን አታጡን። እንግዲህ እንደተመለከታችኋቸው ነው። የመንግስት አካል ናቸው። ያስተላልፉት መልእክት በጣም ብዙዎችን ያስገረመ ነው። ለምን መሰላችሁ? አንዴ የሆነ አለ አይደል ወገንተኝነት ከያዝን በዛ ስር ብቻ ነው ልንተዳደር የሚገባውና እነዚህ ግን አሁን መንግስት ከሚያደርገው ነገር ለየት ብለው ወጥተው የራሳቸውን ሐሳብ እያስቀመጡ ነው የሚገኙት። ከዚህ ካላችሁ ከወራቶች በፊት እንግዲህ አዶናይ ራሱ እንደዚህ ፌደራሎች ወታደሮች ያሉበት ቦታ ላይ ቀርቦ ንግግር ሲያደርግ ነበር። ሰግጡ ፈምሱ እያለ ሲናገር ነበርና ይህንን ቋንቋ በማይሆን መንገድ የተረዱት በጣም ብዙዎች ናቸው። እሱ ግን በመልካም መንገድ የተረዱት በጣም ብዙዎች የራሳቸውን ህይወት የቀየሩ አሉ። የሚታረሙ ነገሮች ቢኖሩትም በጣም ጥሩ የሆነ ስራ የሰራ በጎ ስራ ለወጣቶች አርአያ የሆነ ወንድማችን ነው። ጠንክሮ መስራት እንዳለባቸው ለስራቸው ለዓላማቸው ጠንክሮ ተግቶ መስራት እንዳለባቸው የሚያስተምር የሞዴሎች ወጣት ነው ማለት ይቻላል። ስለዚህ ወንድማችን እንደሚፈታ ተስፋ እናደርጋለን። ይፈታል ብለን እናስባለን። እንዲፈታ ያው ትብብር ማድረግ መጸለይ ያስፈልጋል። ከዚህ ውጭ ወንድማችን ደግ ወንድም ነው ማለት ነው። ይፈታል ብለን ተስፋ እናደርጋለን ማለት ነው። እንግዲህ ባህልን እሴትን የኢትዮጵያን ባህል እሴት ያፈነገጠ አለባበስ ለብሷል ተብሎ ነው እንግዲህ ተጠርጥሮ ወደ እስር ቤት የገቡት እየተመረመሩ ያሉበት ሁኔታ በዚህ ምክንያት ነው። እንግዲህ ኢትዮጵያ ሀገራችን የሃይማኖት ሀገር ናት። አሁንም ከዚህ በፊትም የሃይማኖት ሀገር ነበረች፣ አሁንም የሃይማኖት ሀገር ናት። ስለዚህ የራሷ የሆነ ባህልና እሴት አላት። የአለባበስ ባህል አላት። ያ የአለባበስ ባህል ከሃይማኖት የተገኘ ነው ማለት ነው። ለምሳሌ ቀሚስ መልበስ ከሃይማኖታችን የተገኘ ነው። አብዛኛዎቹ ባህሎች፣ እሴቶች ከሃይማኖት የተገኙ ናቸው ማለት ነው። ምክንያቱም ሃይማኖት መሰረት ይእቲ ይላል። ሃይማኖት መሰረት ናት፣ ለሁሉም መሰረት ናት። ከዚህ ውጭ ወንድማችን አዶናይ የመልካም ስራ የታታሪነት የትጋት ጠንክሮ የመስራት ሞዴል ነውና እንደሚፈታ ተስፋ እናደርጋለን። ስለተከታተላችሁ አመሰግናለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እንድታደርጉ አሳስባችኋለሁ። ይቆየን።